በመጽሐፍ ቅዱስ ውስጥ ማርያም የተመሰገነችበት አንድም ቦታ የለች። ወደ ማርያም የተጸለየበት ማርያምን መልአክ ላኪልን ያላት አንድም ሐዋርያ አንድም ነቢይ የለም። እኛ ቤተ ክርስቲያን ላይ ግን ማርያም መልአክ ትልካለች፣ ማርያም ታድናለች፣ ምን ማርያም ያልሆነችው ነገር አለ? በፍጥረት ሁሉ ትመሰገናለች የሚል በመጽሐፍ ቅዱስ ውስጥ የለም። ከሌለ እናንተ ልብ ወለድ ስራ ሰርታችኋል ማለት ነው። ማህበረ ምእመኑን አስታችሁታል ማለት ነው። ማህበረ ካህናቱን ደራሲያኖች አስተውታል ማለት ነው። ኩሉ ትውልድ ያስተበጽኡኪ ትክክል ነው። ብጽዕት እንላታለን፣ ወላዲተ አምላክ እንላታለን፣ ንጽሕት እንላታለን፣ ቅድስት ናት እንላታለን። ጻድቃን ሰማዕታትን እናከብራቸዋለን። ንጹሐን ናቸው፣ ቅዱሳን ናቸው እንላቸዋለን። አናመሰግናቸውም፣ ኑ አንላቸውም፣ አንጠራቸውም፣ አድኑን አንላቸውም። ስለማያድኑን አምልኮ ነው እሱ። ጸሎታችንን ስሙ አንላቸውም፣ ስለማይሰሙን። ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤ ከሚባለው አንድ ነው። ጸሎትን ሁሉ የሚሰማ መላእክትን ላኪልን አንልም። መልአክን የመላክ ስልጣን እንዳላት መጽሐፍ ቅዱስ አያስተምረንም። ይሄ ልብ ወለድ ነው። ይህ የተሐድሶ ሙግት ፕሮግራማችን ነው። ወስብሐት ለእግዚአብሔር። የኢትዮጵያ ቤተ ክርስቲያን በቃለ ወንጌል ታድሳ ማየትን መሪ ራእዩ አድርጎ የተነሳው ሐመረ ወንጌል ዘኢትዮጵያ ይህን ራእዩን እውን ለማድረግ ከእግዚአብሔር ዘንድ ከሆናችሁ አብራችሁ በሙሉ መሰጠት ከራእዩ ጎን ከቆማችሁ ወንድሞችና እህቶች ጋር በጌታ ጸጋ በመትጋት አሁን ያለበት ደረጃ ላይ ደርሷል። የተሐድሶ አገልግሎትን ጠንካራና ጉልበታማ እንዲሆን የተነሳበትን ራእይና ተልእኮ ተፈጽሞ ለማየት ብዙ ክርስቲያኖች፣ ቅዱሳን ወንድሞች፣ ወገኖቻችን ስትደግፉ ኑራችኋል። ስለደገፋችሁም ነው አሁን የሆነውን ሆኖ ያየን። ስለዚህ እግዚአብሔር አምላክን ስለናንተ እናመሰግናለን። ጸጋውን አብዝቶላችሁ ከጎናችን